በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር መላከ ሕይወት መምህር ብርሃን ክፍሌ አበው ካህናት በየማይረጋችሁ ወሃው ዲያቆናት የእግዚአብሔር ልጆች ክርስቲያኖች እንደምን አመሻችሁ? እስቲ ድምጻችሁን ከፍ አድርጉ። እንደምን አመሻችሁ? በቸርነት የጠበቀን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለአጭር ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው በእግዚአብሔር ደስ ይበላችሁ የሚል ነው። እስቲ በሉ በማን? በእግዚአብሔር ምን ይበላችሁ? ደስ ይበላችሁ። ይህንን ኃይለ ቃል የምናገኘው በትንቢተ ዕንባቆም ምዕራፍ 3 ቁጥር 18 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ቃሉን የተናገረው ነብዩ ዕንባቆም ነው። ነብዩ ዕንባቆም በእግዚአብሔር ደስ ይበላችሁ ብሎ የተናገረው የሚያስደስት ነገር በነበረበት ዘመን አይደለም። እንደውም እጅግ መከራ የበዛበት፣ እጅግ ሐዘን የበዛበት፣ ብዙ ሰዎች በፈተናና በችግር የሚኖሩበት ዘመን ነው። ኃጢአተኛው ጻድቁን ከቦ የሚያስጨንቅበት ዘመን ነው። እውነተኞች ሐሰተኞች የተባሉበት፣ ሐሰተኞች ደግሞ እንደ እውነተኞች በሚቆጠሩበት ዘመን ነብዩ ዕንባቆም ከእግዚአብሔር ጋር ይከራከር ነበረ። እስቲ ነገሩኝ፣ ከማን ጋር? ከእግዚአብሔር ጋር ምን ይል ነበር? ይከራከር ነበር። 3 ምዕራፎች አሉት መጽሐፉ። የመጀመሪያው ምዕራፍ የሮሮ ምዕራፍ ነው። ሮሮውን የሚያሰማው ነብዩ ዕንባቆም ነው። እግዚአብሔርን እንዲህ ይለዋል፣ እኔ ስጮህ የማትሰማኝ እስከ መቼ ነው ይል ነበረ። እስቲ በሉ እኔ ስጮህ የማትሰማኝ እስከ መቼ ነው? እኔ ስጮህ ወደ አንተ ስለምን የማትሰማኝ ለምንድነው ይላል። ምዕራፍ 1 አጥኑት። አሁን ስጮህ የማትሰማኝ ለምንድነው ያለው? ለሱ የጎደለበት ከእግዚአብሔር ለምኖ ለግሉ ያጣው ነገር ኖሮ አይደለም። ቅድም እንዳልኳችሁ ያ ዘመን ግፍ የበዛበት ዘመን ነው። ኃጢአተኞች ጻድቃንን ከበው የሚያስጨንቁበት ዘመን ነው። ፍርድ ደግሞ ድል ነስቶ የማይወጣበት ዘመን ነው። ወደ አምላኩ ወይ ውረድ ወይ ፍረድ እያለ በሕዝብ ላይ ስለሚደርስ መከራና ስቃይ ይጮህ ነበር ነብዩ ዕንባቆም። ስጮህ የማሰማኝ እስከ መቼ ነው አለ። ዛሬም በኑሯችን፣ ዛሬም በቤተ ክርስቲያን ጉዳይ፣ ዛሬም በሀገር ጉዳይ በእግዚአብሔር ፊት እየጮህን እየለመንን እየጸለይን እግዚአብሔር ጸሎታችንን ያልሰማን እስከሚመስለን ድረስ መታገስና እግዚአብሔርን መጠበቅ ያቃተን ብዙ ሰዎች አለን። ነብዩ ለምንድነው የማሰማኝ? እስከ መቼ ነው አንተ ዝም የምትለው? እስከ መቼ ነው ኃጢአተኛው ጻድቁን ከቦ የሚያስጨንቀው? ልመናችን ባንተ የማይሰማው ፍርድ የማሰጠው እስከ መቼ ነው እያለ ይጮህ ነበረ። ዛሬም እስከ መቼ ነው የማትሰማኝ? እስከ መቼ ነው እንባዬን የማታብሰው? እስከ መቼ ነው ጉድለቴን የማትሞላው? እስከ መቼ ነው ለትዳሬ ሰላም የማትሰጠው? እስከ መቼ ነው ልጆቼን የማትባርከው? እስከ መቼ ነው የእጄን ሥራ የማትባርከው የምንል በልዩ ልዩ ጉዳይ እግዚአብሔርን እስከ መቼ ነው የምንል አለን። ነብዩ ሲጮህ
እግዚአብሔር ዝም አለው፣ መልስ አልሰጠውም። ሳይሰማ ቀርቶ አይደለም። አንዳንድ ጊዜ እግዚአብሔር ዝም ብሎ የኛንም ጉዳይ ያከናውናል። ምን ብሎ? እኛ እያወራን ስለምንሰራ እግዚአብሔርም እያወራ እንድንሰራ ምንፈልግ ሰዎች አለን። እግዚአብሔር እየተናገረም ይሰራል። እኛን ዝም ያለን መስሎ እሱ ግን ስራውን የሚያከናውን አምላክ ነው። ከዛ በኋላ ነብዩ ጮሆ እግዚአብሔር መልስ አልሰጠውም። ከምዕራፍ 1 ወደ ምዕራፍ 2 ይሸጋገራል። ምዕራፍ 2 ቁጥር 1 ላይ በመጠበቂያዬ ላይ ሆኜ አምላኬን እጠብቀዋለሁ ይላል። ትንቢተ ዕንባቆም ምዕራፍ 1 ቁጥር 2 ላይ ማነው? ትንቢተ ዕንባቆም ምዕራፍ 2 ላይ የተናገረው ኃይለ ቃል አለ። ከቁጥር 1 ጀምሮ በመጠበቂያዬ ላይ ሆኜ አምላኬን እጠብቀዋለሁ ይላል። ምዕራፍ 1 ላይ ማሰማኝ እስከመቼ ነው አለ። አሁን ግን አምላኬን ምን እለዋለሁ አለ? ንገሩኝ እንጂ እጠብቀዋለሁ አለ። በመጠበቂያ ግንብ ላይ ሆኜ አምላኬን እጠብቀዋለሁ አለ። እሱ በመጣ ቀን ይምጣ እኔ ግን እጠብቀዋለሁ የሚል ይመስላል ነብዩ። እኔና እናንተም እግዚአብሔርን በመጠበቂያ ግንባችን ላይ ሆነን እንጠብቀው። በእንባ ሸለቆ ውስጥ እንሆናለን። ወይ ታመን ይሆናል፣ ወይ ተቸግረን ይሆናል፣ ወይ ተጨንቀን ይሆናል። ግዴላችሁም የእግዚአብሔር ልጆች፣ አሁን በፊታችን ተራራ የሚያህለው ችግር ነገ ደልዳላ ሜዳ ሆኖ እግዚአብሔር ደግ ቀን አምጥቶ ወደ ከፍታው አሻግሮን ችግራችንን ወደ ኋላ ዞር ብለን ቁልቁል የምንመለከትበት ቀን ይመጣል። ይሄንን ማን ያደርጋል? እግዚአብሔር። ነገር ግን ከተከበብንበት ችግር አንፃር የመከራን ቀን የምንሻገረው መስሎ አይታየንም። የእግዚአብሔር ልጆች ረስተነው እንጂ ዛሬ የደረስነው ትላንትና ብዙ መከራዎችን እግዚአብሔር አሳልፎን ነው። ለስም አጠራሩ ክብር ምስጋና ይግባው። ረስተነው ዘንግተን ወይንም ደግሞ ዛሬም የምንቸገረውና የምንጨነቀው እግዚአብሔር ያደረገልንን 1000 ነገር ረስተን በጎደለን አንድ ነገርና 2 ነገሮች ብቻ ምን እንጨነቃለን። ብዙ ጊዜ የጎደለንን አኔ የሰይጣን ዓላማ የጎደለንን እያሳየን የተሰጠንን እንዳና ያደርጋል። ስለዚህ ያለን ነገር ካጣነው የሚበልጥ ይሆናል። ስለዚህ ያለንን እያየን በጎደለን ደግሞ በመጠበቂያችን ላይ ሆነን ማንን እንጠብቀው? ንገሩ። ማንን? እግዚአብሔርን እንጠብቀው። አው የኛ መጠበቂያችን ቤተክርስቲያን ናት። የትምህርታችን ርዕስ በእግዚአብሔር ምን ይበላችሁ ነው። አቤት ደስ ይበላችሁ። ንጉሱ ዳዊት እግዚአብሔርን አንድ ነገር ይለምነው ነበር። እግዚአብሔርን አንዲት ነገር ለምነው፣ እሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ ይላል። በሕይወቴ ዘመን ሁሉ የትኖር ዘንድ ቤተ መንግስት አለው፣ የወርቅ ዙፋን አለው፣ የወርቅ ካባ አለው፣ የወርቅ ዘውድ አለው። ግን የሚመኘው በቤተ መንግስት መኖር አይደለም። በማን ቤት መኖር? እግዚአብሔርን አንዲት ነገር ለመንኩ እሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ምን እል ዘንድ እኖር ዘንድ አለ። ከዛ በኋላ አንድ ቀን እድል ገጠመውና ባልንጀሮቹ ወደ እግዚአብሔር ቤት እንሂድ አሉት። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ አለ? ደስ አለኝ። ለምን? እውነተኛ ደስታ የሚገኘው በስልጣን አይደለም። እውነተኛው ደስታ የሚገኘው በሀብት አይደለም። ንጉሱ በስጋ የጎደለበት ምንም ነገር የለም፣ ሁሉ ሞልቶለታል። ባለው ነገር ግን መደሰት አልቻለም። እውነተኛ ደስታ ከማን ስለሚገኝ? አቤት። ስለዚህ እያዘንም እየተቸገርንም በትዳራችን በልጆቻችን ባለን ነገር ደስ አይለን ይሆናል። ግን በማን ደስ ይበለን? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ አለ? ደስ አለኝ። ከዛ ይዘውት ከሄዱ በኋላ ደግሞ ምን እንዳለ ታውቃላችሁ? በምህረት ብዛት ወደ ቤትህ ምን እላለሁ? እገባለሁ። አንተን በመፍራት በቅድስና መቅደስ እሰግዳለሁ አለ። ይሄን ብቻ አይደለም ያለው፣ በኃጥአን ድንኳን ከመኖር ይልቅ ጮማ ከሚቆረጥበት የወይን ጠጅ ከሚጠጣበት ክብር ካለበት ከኃጢአተኞች ድንኳን ይልቅ በእግዚአብሔር ደጅ ብጣል ይሻለኛል። በቤተ መንግስት ከምኖር
በእግዚአብሔር ደጅ ብጣል ይሻለኛል። ለምን? እውነተኛው ደስታ ከማን ስለሚገኝ? አቤት ከእግዚአብሔር ስለሚገኝ። ስለዚህ የእግዚአብሔር ልጆች ነብዩ በመጠበቂያ ላይ ሆኜ እጠብቃለሁ እንዳለ የኛም የመጠበቂያ ግንባችን ቤተክርስቲያን ናት። የመጠበቂያ ግንባችን ጸሎት ነው። የመጠበቂያ ግንባችን እምነት ነው። በእምነት ሆነን እየጸለይን በመቅደሱ እግዚአብሔርን እንጠብቀው። የዛን ጊዜ የገጠመንን ሐዘን፣ ችግር፣ መከራ አስወግዶ በደስታ ይሞላናል። ከዛ በኋላ ምንድነው ያለው? በመዝሙር 64 ቁጥር 2 ላይ ከቤት በረከት እንጠግባለን ይላል። አንተ የመረጥከው በአደባባዮችም ለማደር የተቀበልከው ሰው ምስጉን ነው። ከቤት በረከት ምን እንላለን? እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅህም ድንቅ ነው እያለ አመስግኗል። ስለዚህ እግዚአብሔር ልጆች እኔና እናንተም እውነተኛውን ደስታ የምናገኘው ከእግዚአብሔር ስለሆነ በእግዚአብሔር ቤት በመጠበቂያ ግንባችን ላይ ቆመን ማንን እንጠብቀው? ንገሩኝ። አቤት እግዚአብሔርን እንጠብቀው። በመጠበቂያ ግንባችን ላይ ሆነን እሱን ልንጠብቀው ይገባል። በመጠበቂያ ግንቤ ላይ ቆሜ አምላኬን እጠብቃለሁ አለ። ይሄንን ብሎ መጠበቅ ሲጀምር እግዚአብሔር መጣና ቃል ነገረው። የነገረው ለልመናው መልስ ሊሰጠው አይደለም፣ ትዕግስት እንዲያደርግ እንዲረጋጋ። የእግዚአብሔር ልጆች እንረጋጋ፣ ትዕግስተኞች እንሁን። ኢዮብ ታግሶ ነው መከራን ያለፈው። ኢዮብ ታግሶ ነው ደዌው የተወገደለት። ኢዮብ ታግሶ ነው እንደገና 2 እጥፍ በበረከት የተሞላው። ኢዮብ ታግሶ ነው ያጣውን ልጆች ያገኘው። ባልንጀሮቹ እግዚአብሔርን ስደበው ካደው ሲሉት ቢገድለኝ እንኳን አምላኬን በትዕግስት ምን እጠብቃለሁ ብሎ ታግሶ እግዚአብሔርን ጠብቋል። እኔና እናንተም እግዚአብሔርን እንጠብቅ። እግዚአብሔር መጣና አንተ የምትጠብቀው ጌታ ይመጣልና ታገስ አለው። ምን ይላል እግዚአብሔር? ምን ይላል? ወደ አንተ ሕይወት እግዚአብሔር ይመጣል። ወደ አንቺም ሕይወት እግዚአብሔር ይመጣል። ወደ ተቸገራችሁ፣ ወደ አለቀሳችሁ፣ ወደ አነባችሁ፣ በሕይወታችሁ ጉድለት ያለባችሁ ሰዎች ግዴላችሁ፣ አምናችሁ እግዚአብሔርን ጠብቁት። ይመጣል፣ ታገስ፣ ጠብቅ ተባለ። ምዕራፍ 1 ሮሮ ነው። ምዕራፍ 2 ላይ ደግሞ ትዕግስት ማን አስተማረው? እግዚአብሔር አስተማረው። ወደ ምዕራፍ 3 እንሸጋገር። ምዕራፍ 3 ላይ በጣም ከታገሰ በኋላ እንዲህ አለ ነብዩ ዕንባቆም። ምንም እንኳን አለ ምንም እንኳን በለስ ባታፈራ አለ። ምን ማለት መሰላችሁ? እኔ የምፈልገው ነገር ባይሆን እንኳን ማለት ነው። እኔ የምፈልገው ነገር ባይሆን እንኳን ምንም በለስ ባታፈራ፣ ከብቶች በጋጣ በጎች በጎሮኖ ባይገኝ፣ ከወይራ ፍሬ ዘይት ባይገኝ፣ እኔ የምሻው የምፈልገው የምመኘው ነገር ባይሆንልኝ እንኳን በእግዚአብሔር ደስ ይለኛል አለ። እስቲ በሉት ቃሉን። አቤት ጨርሻለሁ። እስቲ ቃሉን በሉት። በእግዚአብሔር ምን ይበላችሁ? ደስ ይበላችሁ። እኔ ግን በእግዚአብሔር ደስ ይለኛል አለ። የእግዚአብሔር ልጆች በችግር ውስጥ በመከራ ውስጥ እንደውም የክርስትና ኑሮ እኮ በደስታ በመከራ ውስጥ መደሰት ነው። ትላንት ተማምረናል። እውነተኛውን ደስታ እግዚአብሔር ይሰጠናል። እውነተኛው ደስታ የሚገኘው የት ነው ብያቸዋል? አቤት በሰማያት ነው የሚገኘው። የመጨረሻው ጥቅሴ ሮሜ ምዕራፍ 12 ቁጥር 12 ላይ ሮሜ ስንት አልኳችሁ? ምዕራፍ 12 ቁጥር 12 ላይ በተስፋ ደስ ይበላችሁ ይላል። በምን በተስፋ ምን ይበላችሁ? አሁን ለምሳሌ ሰማዕታት እሳት እየነደደ እሳት ውስጥ ለመግባት ደስተኞች ናቸው። እሳቱ አይደለም ያስደሰታቸው፣ ከእሳቱ በኋላ ያለውን ክብር በተስፋ እየጠበቁ ነው። ሰይፉን፣ መጋዙን፣ መከራውን እያዩ ማለት ነው። በተስፋ ደስ ይበላችሁ፣ በመከራ ደግሞ ታገሱ ይላል። በተስፋ ዛሬ ምንም በለስ ባታፈራ፣ ምንም የምንሻው ነገር ባይሆንልን በተስፋ ከመከራው በኋላ እግዚአብሔር የሚሰጠንን እያሰብን ትዝ አይላችሁም? እስጢፋኖስ እኮ በድንጋይ እየተወገረ አካሉ እየተገመሰ ደሙ እየፈሰሰ አጥንቱ እየተከሰከሰ የምድሩን መከራ ረስቶታል። የምድሩን መከራ ያስረሳው በሰማይ ያለውን ክብር በተስፋ እያሰበ ነው። የትኛውን እያሰበ?
አቤት በሰማይ ያለውን ደስታ እያሰበ ነው። ስለዚህ በተስፋ ደስ ይበላችሁ፣ በመከራ ደግሞ ታገሱ ይላል። ይሄ ዘመን ቢኖረንም ባይኖረንም ብዙ ክርስቲያን ወገኖቻችን እኮ በኑሮ የሚቸግራቸው ነገር ሳይኖር በማንነታቸው ምክንያት እየታረዱ እየተገደሉ መከራ ተቀብለዋል። ስለዚህ የእግዚአብሔር ልጆች ያለንበት ዘመን መከራ የበዛበት ዘመን ነው። በመከራው ግን ልንሰቀቅ አይገባንም። በተስፋ ደስ ይበላችሁ፣ በመከራ ታገሱ ይልና በጸሎት ጽኑ ይላል። በምን በጸሎት ምን በሉ? በጸሎት የሚጸና ሰው መከራውን እግዚአብሔር አሳልፎ የደስታን ቀን ምን ይለዋል? ያሳየዋል። ስለዚህ ባለን ነገር አልተደሰትን ይሆናል። በትዳራችን አልተደሰትን ይሆናል። በልጆቻችን አልተደሰትን ይሆናል። በሀገራችን ጉዳይ የኑሮ ቀንበር ከብዶብን ደስ ያላልን ይሆናል። ግን እግዚአብሔር ልጆች በእግዚአብሔር ደስ ይበለን። ነገሩኝ የመጨረሻው በማን? በእግዚአብሔር ደስ ይበለን። ከሱ የሚገኘው ደስታ እውነተኛ ደስታ ነው። ከሱ የሚገኘው ደስታ ዘላለማዊ ደስታ ነው። ከሱ የሚገኘው ደስታ መንፈሳዊ ደስታ ነው። ከሱ የሚገኘው ደስታ ሰማያዊ ደስታ ነው። እግዚአብሔር ሁላችንንም ለዛ ያብቃን።